Good morning, Mr. Peretti. Is that better? ፊልሙ የሚጀምረው ሁለት በጥልቅ ፍቅር ውስጥ የሚገኙ ኒክ እና ማጊ የተባሉ ጥንዶችን እያስመለከተን ሲሆን እነዚህ ሁለት ጥንዶች ደስ የሚል የፍቅር ህይወት እያሳለፉ ይገኛሉ። አንድ ቀን በድንገት ማጊ ደረቷ ላይ ከባድ ህመም ይሰማትና ኒክ በፍጥነት ወደ ሆስፒታል ይዟት ይሄዳል። በሆስፒታሉም ውስጥ በድንገተኛ ክፍል ምርመራ ከተደረገላት በኋላ ዶክተሩ ለኒክ ማጊ በፍጥነት የልብ ቀዶ ጥገና እንደሚያስፈልጋት ይነግረዋል። በተጨማሪም በዚህ ቀዶ ጥገና ውስጥ ህይወቷንም ልታጣ እንደምትችል ይነግረዋል። ያ የሚያስቀና ፍቅር በድንገት በሐዘን ተቀየረ። ኒክም ማጊ እንድትበረታ ከጎኗ በመሆን ያበረታታታል። ቀዶ ጥገናውም እስኪደረግላት ማጊ በሆስፒታሉ ውስጥ እንድትቆይ ስለተደረገ የሁለቱ ልጆቹ ኃላፊነት በእሱ ላይ ይወድቃል። ይህም ለኒክ ከስራው ጋር አብሮ ማስኬድ በጣም ከባድ ነበር። አንድ ቀን ኒክ በእናቷ መታመም ምክንያት ያዘነችውን ልጁን አይስላን ፈታ ለማድረግ ወደ አንድ ትልቅ የሮቦት ሾው ይወስዳታል። በዚህም ሾው ብዙ የሰውን ቦታ ተክተው መስራት የሚችሉ ሮቦቶችን ይመለከታሉ። Which includes the 3 C's, cooking, cleaning, and childcare, constantly evolving to fit your needs. What do you think about it, Buck? በዚህም ሰዓት አይስላ ለአባቷ ሳትናገር ወደ ሌላ ቦታ ሄዳ ትጠፋበታለች። ኒክም በመደንገጥ እየፈለጋት ባለበት ሰዓት ከሮቦቶች አንዱ የሆነችው አይስላን ወደ አባቷ መለሰቻት። ይቺ ሮቦትም አሊስ ትባላለች። ራሷንም ለኒክ ታስተዋውቀዋለች። ኒክም እሷን ወደ ቤቱ ለመመለስ ፍላጎት ያሳያል። You can keep refueling. That'll be perfect. Her tiny stature is great for cleaning out the ovens. It's a joke. በሚቀጥለውም ቀን ጠዋት ልጁን እየመገበ ባለበት ሰዓት የቤቱ በር ደወል ይደወላል። በሩንም ሲከፍተው አይስላ በሩ ላይ ቆማ ያገኛታል። ወደ ቤትም ውስጥ እንድትገባ ያረጋታል። Been meaning to fix that. I'm happy to do it for you. Is there anyone else who would like to grant primary user status? No, I guess not. ከጥቂት ሰዓታትም በኋላ አይስላ ከትምህርት ቤት ተመለሰች። አሊስም የሰራችው ምግብ ለቤተሰቧ አቀረበች። ያቀረበችው ምግብ አሪፍ ስለነበር ደስ ብሏቸው ይመገቡታል። በሌሊትም አይስላ ስለራባት ኩኪስ ነገር ለመውሰድ ወደ ማዕድ ቤቱ ሄደች። ነገር ግን ኩኪሱ የተቀመጠበት ቦታ ሩቅ ስለነበር ወንበር ላይ በመቆም ኩኪሱን ለማውረድ ትሞክራለች። ኒክም በጸጥታ ክፍሉ ውስጥ ሆኖ ስራውን እየሰራ ባለበት ሰዓት ከማዕድ ቤቱ የሆነ ነገር ሲወድቅ ይሰማና በመሮጥ ሲሄድ አሊስ ከእሱ ቀድማ በመድረስ መሬቱ ጭንቅላቷን ከመምታቱ በፊት ትይዛታለች። ነገር ግን የተሰበረው ጠርሙስ አሊስን ጭኗ ላይ ወግቷት ነበር። ወደ ክፍሏን በመሄድ ራሷን ታክማለች። They're Maggie's. Thank you. Is the damage bad? Everything's perfect, Nick. በሚቀጥለውም ቀን ኒክ ልጆቹን በመያዝ ባለቤቱን ለመጎብኘት ሄዷል። አሊስም አብራቸው ሄዳ ነበር። ኒክና ባለቤቱም ተነፋፍቀው ስለነበር የፍቅር ጊዜ ለማሳለፍና አንዳንድ ነገሮችን ለማውራት ስለፈለጉ አሊስን ልጆቹን ይዛቸው እንድትወጣ ያዟታል። I don't know about any marathons, but there were some 4-minute miles there. What are you guys laughing about? Your father's inadequacy. ኒክም ወደ ስራው ከተመለሰ በኋላ ከኃላፊው ጋር ሲጨቃጨቅ እንመለከተዋለን። ኒክን እንደዚህ ያስቆጣው ነገር ሁሉም በግንባታ ላይ የሚሰሩ ሰራተኞች በሮቦት ሊተኩ መሆኑን ስለሰማ ነበር። ኒክም በዚህ ውጥረት ውስጥ እያለ እንደዚህ አይነት ነገር በመፈጠሩ ጨንቆታል። ወደ ቤቱም በመመለስ መኪናውን እየጠገነ ባለበት ሰዓት አሊስ ወደ ጋራጁ ትገባለች። በጣም እንደደበረውና ምን እንዳጋጠመው ትጠይቀዋለች። ኒክም ከ10 ዓመት በላይ የቆየበት ድርጅቱ ያሉትን ሰራተኞች ሁሉ በሮቦቶች ሊተካ መሆኑን ነገራት። አሊስም ስለ ሮቦቶች ታዛዥነት፣ ቅልጥፍና እና ስህተት እንደማይሰሩ በመንገር እነሱን ለምን እንደመረጠ አስረዳችው። በመቀጠልም አሊስ አይስላን ጥርሷን ስትቦርሽ ትረዳታለች። አሊስም ለምን እሷ ጥርሷን እንደማትቦርሽ ትጠይቃታለች። Is my mom gonna die? Maybe you shouldn't think about it. When are you gonna brush your teeth? Whoa. ኒክም ፊልም በማየት ራሱን እያረጋጋ ይገኛል። አሊስም በመምጣት ትቀላቀለዋለች። ትንሽ ከቆዩም በኋላ ሚሞሪዋን ዲሊት እንዲያረገው ትጠይቀዋለች። እሱም ዲሊት ያረግላታል። የአሊስም የመረዳትና ነገሮችን የማስታወስ አቅሟ ይጨምራል።
ይህም በእንዲህ እንዳለ ለኒክ ከማጊ ስልክ ይደወልለትና ለልቧ ቀዶ ጥገና ቀን እንደቀጠሩላት ትነግረዋለች። በማግስቱም ጠዋት ቤተሰቡን በመያዝ ወደ ሆስፒታል በመሄድ እንድትበረታ ያደርጓታል። ከሰዓታትም በኋላ በአንዳንድ ችግሮች ምክንያት ቀዶ ጥገናውን ማድረግ እንዳልተቻለና እንደተራዘመ ሲናገር ይሰማውና በመበሳጨት ከዶክተሩ ጋር ጭቅጭቅ ይጀምራሉ። በነገሩም የተበሳጨው ኒክ ወደ ቤቱ በመሄድ ብዙ አልኮል መጠጣት ይጀምራል። አሊስም ወደ ክፍሉ ትገባለች። ኒክም ሌላ ሰው ሊያጠቃው የመጣው ይመስለውና በጠርሙስ ለመማታት ሲሞክር አሊስ እጁን በመያዝ ታረጋጋውና ግንኙነት ይፈጽማሉ። You'll hurt yourself. Steady pulse. It's beating. በማግስቱም ጠዋት ኒክ ወደ ሥራ ቦታው ሄደ። ሁሉም ሰራተኞች በሮቦቶች ተተክተዋል። የሥራ ቦታውም በጣም ሰላማዊ ሆኗል። ሰዎችም ሊሰሯቸው የማይችሏቸውን ነገሮች ሲሰሩ ተመለከተ። የሥራ ቦታውንም ከተመለከተ በኋላ ባለቤቱን ለመጠየቅ ወደ ሆስፒታል ተመለሰ። በቀዶ ጥገናው መራዘም ምክንያት በጣም ተጨንቃ ስለነበር ሊያረጋጋት ይሞክራል። ምሽትም ላይ ወደ ቤቱ ተመለሰ። ልጁንም ካስተኛት በኋላ የተቀመጠውን ፎቶ ሲመለከት የሆነ የጎደለ ነገር እንዳለው ተሰማው። በማስተዋልም ሲመለከተው ከፎቶ የባለቤቱ ፎቶ ተነስቶ ነበር። ይህንንም አሊስ እንዳደረገችው ስለተረዳ እሷ ወዳለችበት በመሄድ ፎቶዎቹን ወደ ነበረበት ቦታቸው እንድትመልስ ያዛታል። ይህም በእንዲህ እንዳለ ኒክ እና ጓደኞቹ ይሰባሰባሉ። በሮቦቶችም በመተካታቸው በጣም ተጨንቀው ስለነበር እንዴት እነሱን ማጥፋት እንዳለባቸው ይመካከሩና ሮቦቶች ወደሚያድሩበት ኮንቴነር ይሄዳሉ። Guys, wanna have some fun? Remind me, what year was Zyla born? Are we beginning early today, sir? Hey, come on out here. Monty! Monty! ኒክም ወደ ቤቱ ከተመለሰ በኋላ ሻወር እየወሰደ ባለበት ሰዓት አሊስ የባለቤቱ ማጊን የሌሊት ልብስ በመልበስ ወደ ውስጥ ትገባለች። ኒክም በመበሳጨት እንድትወልቀው ያዛታል። እሷም ተወልቀውና ወደ እሱ በመጠጋት ስሜት ውስጥ እንዲገባ ታደርገውና አይኖቹን ካሰረችው በኋላ ከባለቤቱ ጋር እንዳለ እንዲሰማው ድምጿን ወደ ባለቤቱ ማጊ ድምጽ በመቀየር አብረው ምሽቱን ያሳልፋሉ። በማግስቱም ጠዋት ኒክ በጣም ይጸጸታል። ወደ ልጁም በመሄድ ግንባሯን ከሳማት በኋላ አሊስም ማውራት ፈልጎ ስለነበር ወደ ክፍሏ ሂዳ ለትምህርት ቤቷ እንድትዘጋጅ ያዛታል። አሊስንም ምን እየተፈጠረ እንዳለ ይጠይቃታል። ከዚህም በኋላ እንደዚህ አይነት ነገር እንደማይፈልግ እየነገራት ባለበት ሰዓት ልጁ ትመጣና እሷን ወደ ትምህርት ቤት ለማድረስ ይዟት ይወጣል። እሷንም ካደረሰ በኋላ ምሽት ላይ የተፈጠረውን ነገር ያላወቀ በመምሰል ወደ ስራ ቦታው ይሄዳል። What's going on? Well, why don't you tell me? Where the hell were you last night? I was in the hospital. And why was it your code? I don't know, it's Zyla's birthday. Anyone could have guessed. Nick. That's important. I gotta take this. I find out you had anything to do with this. በሌላ በኩል የማጊ ቀዶ ጥገና ተጀምሯል። ቀዶ ጥገናውንም የሚከውኑት ሮቦቶች ነበሩ። ይህ ሙከራም የመጀመሪያ ስለነበር ኒክ በጣም ፈርቷል። ከሰዓታትም በኋላ የማጊ ቀዶ ጥገና በተሳካ ሁኔታ ይጠናቀቃል። ከጥቂት ጊዜም በኋላ ማጊ ወደ ቤቷ ተመለሰች። የቤተሰባቸውም ደስታ የተመለሰ ይመስላል። አንድ ቀን ማጊም ልጇ ሲያለቅስ ትሰማውና ወደ ልጇ ሄዳ ዝም ለማስባል ትሞክራለች። እሱ ግን ማልቀሱን አላቆምም። ከዛም አሊስ በመምጣት ልጁን ስትይዘው ልጁ ማልቀሱን ያቆማል። ማጊም ልጆቿ ከሷ ይልቅ አሊስን መልመዳቸውን ስትመለከት ትደነግጣለች። አሊስም ሪሴት ከተደረገች በኋላ የሰውኛ ባህሪ ሊኖራት ችሏል። ምሽትም ላይ ማጊ ለቤተሰቦቿ ላዛኛ በመስራት አቀረበችላቸው። አሊስም ጠጋ በማለት እንዴት እንደዚህ የሚጣፍጥ ላዛኛ መስራት እንደምትችል እንድታሳያት ጠየቀቻት። ማጊም ፈገግ በማለት ሚስጥር ነው ብላ መለሰችላት። በጠዋትም ማጊ አይስላ ስትጮህ ሰምታ ከእንቅልፏ ትነቃለች። Take mommy back to bed. You must be, said the cat. Don't do that. The voice. I thought it was best for Maggie to rest after her fall down the stairs. Fall. የተጎዳችውን ሚስቱን ለማስደሰት ኒክ ከቤታቸው ጀርባ በመብራት ያሸበረቀ ደስ የሚል የፍቅር ጊዜ እንዲያሳልፉ አድርጎ ያዘጋጀዋል። ማጊም ይህን ስታይ በጣም ትደሰታለች።
በኒክ ፍቅር ያበደችው አሊስ ከርቀት ሆና ትመለከታቸዋለች። የኒክና የማጊን ፍቅር የተመለሰ ይመስላል። አብረውም ደስ የሚል ጊዜ አሳልፏል። ከሰዓታትም በኋላ ሞንቲ ወደ ኒክ ቤት ይመጣል። ቢራም ይዞ ስለነበር አብረው እየጠጡ እያወሩ ባለበት ሰዓት ሞንቲ የሱን ስም ማን ለፖሊስ እንደሰጠ ይጠይቀዋል። በንግግራቸውም ሰዓት ሞንቲ ጸብ የሚወድና ግዙፍ ስለነበር በኒክ ጀርባ ላይ እጆቹን በማስቀመጥ ለጸብ ይገፋፈዋል። ከዛም ትንሽ ከወሩም በኋላ ጥል ይጀምራሉ። I think someone's squealed. A foreman who doesn't want to lose his job. This isn't the world we grew up in, brother. በዛ ምሽትም አሊስ ወደ ሞንቲ ቤት ሄደች። ሊያስቆማት ቢሞክርም አሊስ ወደ ቤት በመግባት ሞንቲንና ባለቤቱን ትገላቸዋለች። ወደ ቤትም ከተመለሰች በኋላ አሊስና ማጊ ስለ ኒክ ማውራት ይጀምራሉ። በወሬያቸው መካከል አሊስ ኒክን ማስደሰት እንደምትፈልግ ትነግራታለች። ያልጠበቀችውን ነገር የሰማችው ማጊ በአሊስ ንግግር ትደነግጣለች። ከዛም አሊስና ኒክ እሷ ባልነበረችበት ሰዓት ግንኙነት እንደነበራቸው አሰበች። በመበሳጨትም አሊስ ላይ ትጮህባታለች። በኋላም ኒክ ወደ ቤት ሲመለስ ማጊ እሷ ሆስፒታል በነበረችበት ሰዓት እንደማገጠባት በመንገድ ትቆጣዋለች። ኒክም በመበሳጨት ሊያስረዳት ይሞክራል። በዚህም ሰዓት አሊስ ወደ መኝታ ቤቱ በመግባት የተኛውን ልጅ ታነሷል። ከትንሽ ደቂቃም በኋላ ኤስላ ወደ መጸዳጃ ቤት በምትሄድበት ሰዓት አሊስ ሕፃኑን ልትጎዳው እየሞከረች መሆኑን ትመለከትና ወደ ወላጆቿ በመሄድ ትነግራቸዋለች። He's a burden to you. ከደቂቃዎችም በኋላ የተፈጠረውን ችግር ለማረጋጋት አምቡላንስ፣ ፖሊሶችና አሊስን የሰራ ካምፓኒ ባለቤት ቦታው ላይ ይደርሳሉ። ማጊና ኒክም በኩርፊያ ውስጥ ናቸው። ነገር ግን በቅድሚያ የገቡበት ችግር ስላለ ችግራቸውን ለመፍታት ይሞክራሉ። ማጊም ቦታው ለልጆች ጥሩ ስላልሆነ ወደ ሆስፒታል ትወስዳቸዋለች። ይህም በእንዲህ እንዳለ የሮቦት አምራቹ ድርጅት አሊስን እየጠገኗት እንመለከታለን። የተጎዳውንም ነገር ጠግነው ኮዱን ለመመልከት ሲሞክር አሊስ በድብቅ ራሷን የሚመስል ሌላ ሮቦት እየሰራች መሆኑን ይደርሱበትና የኤሌክትሪክ ፓወሩን በማቋረጥ ሊያስቆሟት ይሞክራሉ። ነገር ግን እሷ ቀደም ብላ ጨርሳ ስለነበር ሁሉንም ትገላቸዋለች። አሁን አሊስ ሁለት ሆናለች። ወደ ኒክም ትመለሳለች። ኒክም እሷን ሲመለከት ይደነግጣል። አሊስም በሞንቲ ሞት ተጠያቂዋ እሷ እንደሆነች ተናግረዋለች። በሌላ በኩል አሊስ ሁለት ወደ ሆስፒታል እየሄደች እንመለከታለን። ኒክም አሊስን ለማሰብ የሚረዳትን ነገር በመውሰድ ጥሏት ይሄዳል። በሆስፒታሉም ውስጥ ነገሮች ሊጨልሙ ይመስላል። ዶክተሮች ቀዶ ጥገና ለማድረግ ተዘጋጅተዋል። አሊስ ሁለት በመግባት መብራቱን ካጠፋች በኋላ ነርሷን ትገልና መታወቂያዋን በመጠቀም ማጊና ልጆቿ ወደሚገኙበት ቦታ ትገባለች። የማጊንም ደም በመከተል ታሳድዳታለች። በመጨረሻም በፓርኪንግ ቦታው ላይ መኪናዋን በመስበር ታወጣትና በከባዱ ትደበድባታለች። Maybe if I had your heart, Nick would love me the way he loves you. በግጭቱም ኒክ ተጎድቶ ስለነበር ማጊ እሱን እየረዳች ባለበት ሰዓት አሊስ ሁለት በድጋሚ በመነሳት ልታጠቃቸው ትሞክራለች። በመጨረሻም አሊስ ሁለትን መግደል ቻሉ። ከቀናትም በኋላ ኒክ እና ባለቤቱ በሆስፒታል ውስጥ ሲገናኙ እንመለከታለን። በሌላ በኩል የሮቦት አምራቹ ድርጅት ቀደም ብሎ የተቆረጠውን የኤሌክትሪክ ገመድ ሲመልሱት አሊስ ተቆጣጥረው ስለነበር ወደ ሌሎቹ በድጋሚ መተላለፍ ይጀምራል። በዚህም ብዙ አሊሶች ሊፈጠሩ ስለሚችሉ የሮቦት አምራቹ ባለቤት ወደፊት ምን ሊፈጠር እንደሚችል በማሰብ ሲደነግጥ ፊልማችን ያልቃል።